رحب يدك كماي بتطف عن جدي وكتفلك كنجي كعلم ماجتي مجمول للننا ندرس لو كسو اني وتبدي اني مكسسو رحب يدك كماي بتطف عن جدي وكتفلك كنجي كعلم ماجتي مجمول للننا ندرس لو كسو اني وتبدي اني مكسسو وكتفلاقينا يا شيخ درسا عن جد يتعطف سونتي كسا مشتقبكنينا لتنكركني تمصوت داري درساني رحب يدك كماي بتطف عن جدي እጅጉን ደንግጬ ከቀልፌ ስባን ራሴን አገኘሁት ከዛችው ለካስ በህልሜ ነው ያ ሁሉ ሰው ለካስ በህልሜ ነው ያ ሁሉ ሰው ሐዚብ የደረሰው ይሄን ያሰብኩኝ ተነሳሁኝና ማስታወስ ጀመርኩኝ ሁኜ በጥሞና ድምጿ ያቃጭላል ደግሞ እንደገና አጀብ ወአለይኩም ሰላም ወአለይኩም ሰላም ከዛ በድጋሚ መተኛት ባስብም ድምጿ ከጆሪ መልኳ ደም ግባቷ ካይኔ አይለይም አረ እንቅልፌ ሆይ ቶሎ መተውሰድ በዚህ ከቀጠልኩኝ ቅርብ ነኝ ለማበት ከወሰድከኝ ደግሞ አደራለሃለሁ እሷው ጋር መልሰኝ ብዙ አጣራለሁ ያስምግባረ ሰና ያመለሸጋዋ እዛው ነው የምትኖረው ከእናት ጉያዋ ወይስ አግብታለች ወጣ ከጓዳዋ ይሄን ያሰብኩኝ ያስተነተንኩኝ እንቅልፌን ሰውቼ ሳስባት ቆየሁኝ እስከ 8 ሰዓት እንዲሁ አነጋሁኝ ከዛ የተወሰነ ጋደም አልኩኝና በቅጽበት ወሰደኝ ከዛ ልክ ስነሳ ሰዓት ረፍዶብኝ ተመጽውቷ ዳሪ ደረሳኒ የፈጅር ጀማ አልፎኝ ተነሳሁኝ ውዱኤን አድርጌ ፈጅርን ሰገድኩኝ ቆያየሁኝና ቁርሴንም በላሁኝ በዚህ ሁሉ ቅጽበት ድምጿ ማተራል ያጸባያው ውበት ፊቴ እንኳለላል ይቺ አንድ ቀለሊት ብዙ ትምህርት አላት ትዝታና ናፍቆት ውስጥ ያከለባት ያወርቃማው ጊዜ ሐሪማው ፍቅር የተላበስንበት ከጓደኞቼ ጋራ ሩጠን ቦርቀን ስቀን ያደግንበት ያን ወርቃማ ጊዜ ስንቱን ሸመትንበት ፍቅር አንድነትን ባንዳየንበት አኽላቁም ነገርን ባንዳገኘንበት ተካፍሎ መብላቱን ሁሉን አየንበት አጀብ ነው ትዝታየው ሶስቱን ቁጭ ብለን ኪታብ ስንሞጥል ኮንዙ አቀርተን እየተረጫጨን በዛፍ ስንጠለል አረ ስንቱን አሳልፈን ነበር ኢራት ሳላቆም ሁኜ ከዛ መንደር እነዚያኑ ልጆች አሁን ግን መርሳቴ ጸጸቱን አገኘው ወዳጅ መዘንጋቴ በየ ያሰብኩኝ አንድ ሐሳብ መጣልኝ ቀኑ የረፍት ነው ስራ ስለሌለኝ አንድ አፍታ ደርሼ እነሱን ብጎበኝ በያሰብኩኝና ልብሴን ቀያየርኩኝ ወደ እነሱ ዘንዳ ጉዞዬን ጀመርኩኝ እነሱን ዘይሬ እሷን ካገኘሁኝ ውሃ አጣጭ አድርጌ ይዤ እመጣለሁ እያልኩ ያሰብኩኝ ሐሪማው ደረስኩኝ አካባቢውን ሳይ በጣም ተቀይሯል ያገጠራማ ክፍል ከተማ ወርሶታል በህልም ካየሁት ጋር በጣም ተመሳስሏል ህልምና ሆኖ አንድ አይነቱ ነዋል አረ ይሄ ነገር ተአምር ነው ለኔ እፈልጋታለሁ መቼም አላጣትም አልኩ ተንስቼ በወኔ የማግኘቱ ተስፋ ውስጥ የተሞላብኝ እንደማገኛትም ግለቅ አልገባሁ አንድ ቦታ ቁም ያሻግሬ ሳይ እኛ ወዳጆቼ ሆነው ባንድ ላይ ውዱ ያደርጋሉ ሆነው ፀሐይ ላይ ጉዞዬን ቀጠልኩኝ ወደ እነሱ ዘንዳ በደስታ በናፍቆት ሰጋው ልቤ እንዳትፈነዳ ከሩቁ ነው አዩኝ በአግራሞት ተደንቀው رحب يدك كماي بتطف عن جدي وكتفلك كنجي كعلم يروطو مطو كاتشون تلو مجمولالنينا ندرس لو كسو اني وتبدي تتمتمو بي بنافقو توتو براسي عزمكني نسون بمتو ከዛም ተቀመጥን ብዙና ወጋን ስላለፈው ታሪክ ስላሁኑም ህይወት ሁሉንም ማወራን ከዛም ያፈርኩኝ ተሽከረመምኩኝ ስለ ህልሙ ጉዳይ አንድ ሁለትም አልኩኝ ሙጂዛ የምትባል አንዲት ሴት አፍቅሬ ብዙ ተሰቃየሁ በዛሬው አዳሪ
ብዬ ነገርኳቸው ከልብ ያምርሬ። ታዲያ ምን አለበት ወደ ኒካህ ግባ፣ ወደ ቀናው መንገድ ወደ ትዳር ግባ፣ የረሱልን ሱና ተከተል በመውደድ ብለው መካከሩኝ። ከጎንህ ነን አሉኝ። መርሐባ ብያቸው ወደ ቤት ሄድኩ። ከቶ እሷን ከማሰብ ምንም አልቦዘንኩኝ። ራሴን ወቀስኩት፣ በጣም ተገረምኩኝ። በህልሜ አይቻት ባንዴ ካፈቀርኩኝ በአካል ቢሆንማ ጭራሽ አብዳለሁ እያልኩ እያሰብኩኝ ብዙ ዘነጋሁኝ። የቀድሞ ትጋቴ ለአንድ አፍታ ጠፋብኝ። ስራዬን ወጥሬ ቂራት ተግቼ ምቀራ ነበርኩኝ። አረ ጌታዬ ሆይ አንድ መላ በለኝ፣ በላጩን ታውቃለህ አንተው አሳካልኝ። ይሄን እያሰብኩኝ የተጨነቅኩኝ ቂራትም ስራ ማስቀጠል አልቻልኩኝ። በሄድኩበት ቦታ ድምጿ ነው የሚሰማኝ። እንኳን ወሬ ቀርቶ ሰውን ማየት እንኳን ለአይኔ ጠላሁኝ። በዚህ ሁኔታ ላይ አንድ ወር አሳለፍኩ። መፍትሄ አጣሁኝ፣ ግራ ተጋባሁኝ። ብዙ ሐሳብ ወጥኜ የቱን ልምረጥ አልኩኝ። ከሀገር ወጣ ብዬ እሷን ከረሳሁኝ ከጓደኞች ጋር ሁኜ ወጣ አላለሁኝ ብዬ እያሰብኩኝ ድንገት አንድ ሐሳብ ባይምሮ መጣብኝ። ምናልባት ይህ ህልምህ ጌታዬ ያሳየህ ፈልጎ ከሆነ እስከሷ ሊያገናኝ፣ ስለዚህ ግድ ነው እሷን ማግኘት። ግዴታ አተኩር ለዚህ ሐሳብ ግብ። በደንብ አርገተኛ ድጋሜ ካያት በህልምህ ከቶ እንዳትወላውል እሷን ለማግኘት እያልኩ ከራሴ ጋር ብዙ ተከራከር። ብዙ ቆየንና በአንድ ሐሳብ ወሰን። በጣም በስቷልና ለዱንያ መልፋቴ ግድ ነው የቀሪ ሐሪማ መግባቴ ብዬ ወሰንኩና ሳስበኝ ጀመር የቤተሰብ ነገር የእናት አባቴ ያፈራሁት ነገር ያ ሁሉ ንብረቴ። እንደምንም ብዬ ጨካንከኩኝና ቤተሰብ ጋር ደወልኩ ላስረዳልኩና ከሐሪማው ዘንዳ ገብቼ ስጠፋ ይጨነቃሉና ደወልኩ ወደ እናቴ። አሰላሙ አለይኩም እንዴት ነሽ እናቴ? ስራ ቤተሰቡ ደህና ነው አባቴ እያልኩ ጠያየኩኝ። እሷም ጠየቀችኝ ስለ ደህንነቴ። እማ የሥራ ዕድል አገኘሁኝና ሰሞኑን ከሀገር ልወጣ ነውና ምንም አታስቡ፣ ሁሉም ለመልካም ነው ለጥሩ ጎዳና ብዬ ነገርኳት። ለመጀመሪያ ጊዜ እናቴን ዋሸኋት። አረ ይሄ ነገር ወዴት እየሄደ ነው? ገና ከጅምሩ ውሸት ሊያስዋሸኝ ነው። እስኪ የሚሆነውን በሂደት ማየት ነው፣ መጨረሻውን ደግሞ አላህ ያሳምረው ብዬ ተነሳሁኝ። እቃዬን ኪታቤን ሁሉን ሰበሰብኩኝ። እቃዬን ሸክፌ ጉዞዬን ጀመርኩ። በደረስ አልባሳት ሃይባ ተሞላሁኝ። ከጓደኞቼ ጋርም ደርሼ ገባሁኝ። ልክ እንዳዩኝ ምንም አላመኑም። ከተማውን ጥዬ ሐሪማ መግባቴ ከቶ አይታመንም። እነሱ አላወቁም ማፍቀሬን ነው እንጂ ቅርብ ትሆኑ ሩቅ ያፈቀርኳት ልጅ በህልሜም መሆኑ ያየኋት ከደጅ ምንም አላሰቡት ከላይ ከላይ እንጂ። ገባሁኝ ዘየርኩኝ ሐሪማው ደርሼ መምጣቴን ነገርኩኝ። እውቀትን ፈልጌ መጣሁ ተመልሼ። ጎበዝ ማሻአላህ ጥሩ ነው በርታሉ። ሐሪማ መምጣቱ እንደ ወግ ባህሉ በጣም ጥሩ አድርጓል ብለው ተባባሉ። ከዛም ተቀመጥን ከቂራቱ ማዲ እውቀትን ለመቅሰም አኽላቁንም ባንዲ። ግና ምን ዋጋ አለው ቶሎ አይለቅል ማዲ። ሐሪማም ውስጥ ሆኜ ድምጿ ይሰማኛል አጃኢብ ነው ጉዲ። ሐሪማ ከገባሁ ቀናት ተቆጠሩ። እሷ ነው ማሰቤ በዛ መወጠሩ። ቀሪ አለ ማለት ወጣሁ ከሰፈሩ። ቀሪ አውን ትቼ መፈለግ ጀመርኩ ቤቷን ከመንደሩ። ምንም አላገኘሁ በዛብኝ ችግሩ። ሳስብ ይጨንቀኛል ከባድ ነው ነገሩ። በሐሳብ ተውጬ ቁጭ አልኩ ከመንደሩ። ድንገት ተቀምጬ የዛ ትልቁ ቤት ከፈት አለ በሩ። ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና ንደርሳለሁ ከሰው እኔው ተበድዬ እኔም መከሰሰው። ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና ንደርሳለሁ ከሰው እኔው ተበድዬ እኔም መከሰሰው። እውቀት ፈላጊ ነኝ የሼኽ የደረሳ አንጀት የታጠፈ ሰውነቴ ከሳ። መች ጠገብኩኝና ሊጠነክር ቡኒ ተመጽውቶ አዳሪ ደረሳነኝ።